ሄሎ እንዴት ናችሁ? ኤልሻዳይ ይባላለሁ። የኢትዮፓ ኢቲ ሶሉሽን መስራችና ዋና ስራ አስኪያጅ ነኝ። ዛሬ በዚህ አጭር ንግግር የመጣሁት አንድ ኤቲኤምሲ የሚባል የአይቲ ኮንሰልተንሲ ካምፓኒ ለእኛ ድርጅት ያበለጸጋቸው የተወሰኑ አፕሊኬሽኖች አሉና ስለዛ ለነሱ ምስክርነት ለመስጠት ያክል ነው። ይህን ኤቲኤምሲ የሚባል ድርጅት እኛ መጀመሪያ ያገኘነው በሊንክድኢን በኩል ነበረ። የምንፈልገውን ነገር ካስረዳናቸው በኋላ ላይክ ተግባባን። ዘን በአጭር ጊዜ ውል ያዝንና መጀመሪያ ይህንን ዳይናሚክ ዌብሳይት ዲቨሎፕ አደረጉልን። ይህን ዌብሳይት ዲቨሎፕ ማድረጉን እኛ ዌብሳይቱን ሳይሆን በዋናነት ፈልገ ነው የነበረው ከዌብሳይቱ ጋር ኢንተግሬት የሚደረጉ ሞጁሎችን ነበረ። መጀመሪያ እኛ ስታቲክ ዌብሳይት ነበረ ሌላ እና ሞጁሎች ዲቨሎፕ አድርገው ኢንተግሬት እንዲያደርጉልን ስንጠይቃቸው ይሄኛውንም ላይክ ዌብሳይቱንም ተች እናድርገው ዳይናሚክ ይሁን የሚል ሀሳብ አቀረቡ። ቱ ቢ ኦነስት ፍሪ በሚባል ሁኔታ ነው ይሄኛውን ዌብሳይቱን የሰሩት። ምንም ፕራይስ አላስገቡበትም ነበረ፣ ምክንያቱም ሌሎቹን እንዲሰሩልን ስለሆነ የኛ ሀሳብ የነበረው። ሶ ይህን ዌብሳይት ዲቨሎፕ ካደረጉልን በኋላ እነሱ ምንድነው ያደረጉት? በተስማማነው መሰረት ሞጁሎቹን ዲቨሎፕ ወደ ማድረግ ስራ ነው የገቡት። ሞጁሎች የምላችሁ እዚህ ጋር እንደሚታየው የመጀመሪያው ለርኒንግ ማኔጅመንት ሲስተም አለ ወይም ለርኒንግ ማኔጅመንት ሶፍትዌር፣ ሌላ ቲኬት ማናጅመንት አለ፣ ሌላ ደግሞ ኮንሰልተንሲ ሰርቪስ ላይ ክላያንቶቹ ሪኩዌስት የሚልኩበት እና እኛን ለኮንሰልቴሽን እኛን ሲፈልጉን ኮሚኒኬት የሚያደርጉበት አንድ ሌላ ሞጁል አለ ማለት ነው። እና እነዚህን ሞጁሎች በአጭር ጊዜ ላይክ ምንም አይነት ፊዚካል ኮንታክት አልነበረንም፣ ማለት የምንገናኝበት ሁኔታ አልነበረም። እነሱ ሌላ ቦታ ሌላ ሀገር ነው ያሉት፣ ኢንዲያ ነው ቤዝ ያደረጉት። የተለያየ ሀገር ላይ ቢሰሩም ኢንዲያ ነው በዋናነት ቤዝ ያደረጉት እና ግን ቨርቹዋሊ እየተገናኘን የምንሰጣቸውን ኮሜንት ኢንተርቴን እያደረጉ በአጭር ጊዜ ነው ዲቨሎፕ አድርገው የሰጡን። ሁለት አፕሊኬሽኖችም ዲቨሎፕ አድርገውልናል፣ አንድሮይድ ቤዝድ ማለት ነው። ለዚህ ለለርኒንግ ማናጅመንቱ ለተማሪና ለአስተማሪ የሚሆኑ አንድሮይድ ቤዝድ አፕሊኬሽኖችን ዲቨሎፕ አድርገውልናል። ሶ ማንኛውም ተማሪ ሬጂስተር አድርጎ ላይክ ኮርስ ከመረጠ በኋላ ክፍያ ፈጽሞ አይዘር ሰልፍ ቤዝድ ትሬኒንግ ቪዲዮ ቱቶሪያሎችን አቴንድ ማድረግ ይችላል፣ ኦር ኢንስትራክተር ቤዝድ ሴሽኖችን ደግሞ ሪኩዌስት አድርጎ በመምህራኖቻችን መማር ይችላል ማለት ነው። ይሄ ለርኒንግ ማናጅመንቱ ነው። ላይክ ኮርሶችን በተለያየ ኮንተንት ቪዲዮዎች ይኖራሉ፣ ፒዲኤፍ ዶክመንቶች ይኖራሉ። እነሱን የማየት ቴስቶችን ፐርፎርማንስ ቴስት ላይክ ሜዥር የምናደርግባቸው ቴስቶች ይኖራሉ። እነሱን ከወሰደ በኋላ ያን ኮርስ አኮምፕሊሽ ሲያደርግ ሰርተፊኬት እስከ መውሰድ የሚያስችል ማለት ነው። ይሄ ፔመንት ጌትዌይ ሁሉ ኢንተግሬት የሚደረግበት ሞጁል ነው። ሌላው ይሄ ቲኬት ማናጅመንቱም እንዲሁ ከኛ ጋር ሰርቪስ ሌቭል አግሪመንት የሚገቡ ክላያንቶቻችን እነሱ አይቲ ኢንፍራስትራክቸር ላይ ኦፕሬሽናሊ የሚገጥማቸው ኢሹ ሲኖር ላይክ ቲኬት ኦፕን ያደርጋሉ። ያ ቲኬት ወደኛ ይመጣል። ዘን የኛ ኤክስፐርቶች ኢንጌጅ አድርገው ትረብል አድርገው ሪዞልቭ ያደርጋሉ ኢሹን ማለት ነው። ይህንን ከቲኬት ኦፕኒንግ አፕቱ ክሎዥር ያለውን ፕሮሰስ የያዘ አውቶሜትድ የሆነ አፕሊኬሽን ነው ማለት ነው እነሱ ዲቨሎፕ ያደረጉልን። ሶ ይህም ኢንተግሬትድ ሆኗል እዚህ ዌብሳይታችን ጋር። ሌላው የኮንሰልተንሲ ሰርቪስ እንድንሰጣቸው የሚፈልጉ ክላያንቶች ካሉም እነሱም ሪኩዌስት ማቅረብ ይችላሉ። ለምሳሌ ጋፕ አናሊሲስ እንድንሰራላቸው ሊሆን ይችላል። ኤኒ ቴክኒካል እገዛ፣ ለምሳሌ ፕሮጀክት ኢኒሽቲቭ ኖሯቸው ቴንደር ዶክመንት ማዘጋጀት ምናምን ላይ ጋፕ ቢኖርባቸው እሱን ሞር ዲቴል የሆነ ቴክኒካል ዶክመንት ሲያዘጋጁ እገዛ የሚፈልጉ ካሉ በሪኩዌስታቸው መሰረት እናስተናግዳቸዋለን ማለት ነው። ለሱም አንድ ሞጁል ዲቨሎፕ አድርገውልናል እና በአጭር ጊዜ
በጣም ፌር በሆነ ዋጋ ነው ይህንን 3 ሞጁሎች ዲቨሎፕ ያደረጉልን። እኛ አሁን ኢትዮፕያ አይቲ ሶሉሽን ከዚህ የቲኤምሲ ከተባለ ድርጅት ጋር ሬጂስተርድ የሆንን ኢትዮጵያ ውስጥ ፍቃድ ያገኘን የዚህን ድርጅት ሶፍትዌሮች ለመሸጥ ማለት ነው። እዚህ ጋር እንደምታዩት ሬጂስተርድ ፓርትነር ነን። ሶ ማንኛውንም ዲቨሎፕ ያደረጉትን ከዚህ በፊት ኤግዚስቲንግ ሶፍትዌር ለመሸጥም ኦር ደግሞ አዲስ አፕሊኬሽን ዲቨሎፕ ይደረግልኝ የሚል ክላያንትን ቢመጣ ከኛ ጋር ውል ፈጽሞ በእኛ በኩል የእነሱን ኤክስፐርቶች እንጌጅ አድርገን ስራውን ማሰራት እንደምንችል እዚህ ጋር ላይክ እኛ ፓርትነር መሆናችንን እንድታውቁ ነው። በጣም አመሰግናለሁ።